ሰላም ሰላም ልጆችዬ እንዴት ናችሁ? ሊዲያ ነኝ። ከዚህ ቀደሙ ከምንወደውና ከታላቁ መጽሐፍ ቅዱስ ታሪኮችን ለእናንተ ነግራችኋለሁ። እናንተም እንደምትወዱት እንደምትማሩበት አልጠራጠርም። እወዳችኋለሁ። ልጆችዬ ዛሬ አስደናቂ ታሪክን እንማራለን። ልጆች ዓለም እንዴት የተፈጠረ ይመስላችኋል? ሰዎችስ እንዴት የተፈጠሩ ይመስላችኋል? እንዲሁ ፀሐይና ከዋክብቶች እንዴት የተፈጠሩ ይመስላችኋል ልጆች? የዚህን ሁሉ መልስ የምናገኘው ልጆች ከመጽሐፍ ቅዱስ ክፍል በኦሪት ዘፍጥረት ምዕራፍ 1 ላይ እናገኛለን። በዚህ መጽሐፍ ሲናገር በመጀመሪያ ምንም አልነበረም። ዓለም ጥልቅ ጸጥታ፣ ዝምታ የሰፈነባት ነበር። ነገር ግን በዚያ ጥልቅ ውስጥ እግዚአብሔር ነበር። እርሱ የሕይወት ምንጭ፣ የብርሃን አባት ነው። ስለዚህ ልጆችዬ እቺን ዓለም በሙሉ የፈጠረው አምላካችን እግዚአብሔር ይባላል። እግዚአብሔር ይህንን ምድር ሲፈጥር 7 ቀናቶችን ፈጅቶበታል። ስለዚህ ልጆች በእያንዳንዱ ቀን ምን እንደተፈጠሩ እንማራለን ዛሬ። በቀን 1 መጀመሪያ ምንም አልነበረም፣ ጨለማ ብቻ ነበር። እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃንም መጣ። ቀንና ሌሊት ተፈጠሩ። እግዚአብሔርም አለ መልካም እንደሆነ አየ። ቀን 2 እግዚአብሔር ሰማይን ፈጠረ። ሰማይ ሰፊ ነው፣ ሰማያዊ ነው። ደመናም አደረገ፣ ዝናብንም አዘነበ። ይህም መልካም እንደሆነ አየ። ቀን 3 እግዚአብሔር መሬትን ፈጠረ፣ ተራሮችን፣ ወንዞችን፣ ባህሮችን፣ ከዚያም ሳርና አበቦችን ፈጠረ። ዛፎችም እያበቡ ሄዱ። ይህም መልካም እንደሆነ ተመለከተ። ቀን 4 በቀን እንዲበራ እግዚአብሔር ፀሐይን ፈጠረ፣ ሌሊትም እንዲበራ ጨረቃን ፈጠረ። ኮከቦችም በሩ። ቀን 5 በባህር ውስጥ ዓሣ ተፈጠረ፣ በሰማይ ላይ ወፎች መብረር ጀመሩ። ዓለም በደስታ ተሞላች። ቀን 6 እግዚአብሔር እንስሳትን ፈጠረ፣ አንበሳ፣ ዝሆን፣ ቀጭኔ፣ በግ እንዲሁም የመሳሰሉትን በምድር ላይ ያሉትን ሁሉንም እንስሳዎች ፈጠረ። ከዛም በጣም ልዩ ፍጥረትን ፈጠረ። ልጆች ይሄ ልዩ ፍጥረት ማን ይመስላችኋል? ልጆች ይህ ልዩ ፍጥረት ሰው ይባላል። የመጀመሪያው ሰው አዳም ነበር። ልጆች አዳም ከምን የተፈጠረ ይመስላችኋል? ልጆችዬ እግዚአብሔር ከመሬት አፈር ፈጠረው። እናም የሕይወት እስትንፋስን እፍ አለበት። ሰውም ብቻውን ይሆን ዘንድ መልካም እንዳልሆነ ተመለከተ። ሔዋንንም ከጎኑ አጥንት ወስዶ ፈጠረለት። እነሱም በኤደን ገነት በደስታ ይኖሩ ነበር። እግዚአብሔርም የፈጠረውን ሁሉ አየ፣ እጅግም መልካም እንደሆነ አሰበ። ቀን 7 እግዚአብሔር በሰባተኛው ቀን አረፈ። ይህም ቀን የሰላም ቀን ነው።
ልጆችዬ ከዛሬው ክፍል ምን ተማራችሁ? ልጆች ከዚህ ክፍል የምንማረው አንደኛ እግዚአብሔር የዓለም ሁሉ ፈጣሪ እንደሆነ እንማራለን። ዓለምን፣ ፀሐይን፣ እንስሳትን እንዲሁም ሰዎችን የፈጠረው አምላካችን እግዚአብሔር እንደሆነ እንረዳለን። በሁለተኛ ደረጃ እኛ የተፈጠርነው በፍቅር እንደሆነ እግዚአብሔር ከእስትንፋሱ እፍ እንዳለብን እንረዳለን። ስለዚህ የሰው ልጅ ክቡር እንደሆነ እንማራለን። ከተፈጠሩት ፍጥረታቱ ሁሉ ክቡር የሆነው የሰው ልጅ እንደሆነ እንማራለን ልጆችዬ። በሶስተኛ ደረጃ ፍጥረትን መንከባከብ እንዳለብን እንማራለን። አበቦች፣ ዛፎች፣ እንስሳትና በምድር ያሉ ሁሉ እንዲጠበቁ ኃላፊነት የተሰጠው ለሰው ነው። ስለዚህ ምድርን መንከባከብ ያለብን እኛ ነን ማለት ነው። ሌላው ልጆችዬ እንደ ፀሐይ፣ ምግብ፣ ቤተሰብ ያሉ ስጦታዎቻችን ናቸው። እግዚአብሔር ለኛ የሚሰጠን ስጦታዎች ስለሆነ ሁል ጊዜ እግዚአብሔርን ማመስገን እንዳለብን እንማራለን። በአምስተኛ ደረጃ ደግሞ እረፍትና ሰላም አስፈላጊ እንደሆነ እንማራለን። ሰው ሁሉ ለመጫወት፣ ለመጸለይና ለማረፍ ጊዜ ያስፈልገዋል። እሺ ልጆች፣ እስኪ አሁን ደግሞ አጭር ጸሎት ከኔ ጋር አብረን እንጸልይ። አቤቱ እግዚአብሔር ስለ ፀሐይና ስለ አበቦች፣ ስለ ቤተሰቦቻችን፣ ስለ ፈጠርካቸው ፍጥረታት ሁሉ እናመሰግናለን። እኛንም አግዘን። አሜን። ልጆችዬ ከዛሬ ትምህርት ጥሩ ነገር እንዳገኛችሁ አልጠራጠርም። በቀጣይ ሌላ ታሪክ ይዤላችሁ እመጣለሁ። እወዳችኋለሁ። ቻው ቻው።